እናንተ ከድካማችሁ የበረታችሁ ሆይ እንዴት ከባድ ጊዜያችሁን አለፈላችሁ? እንዴት የተሰበረ ልባችሁን ጠገናችሁ? ያፈሰ እጃችሁ ባዶ ሆኖ ስታገኙት ድንጋጤ እንዴት አደረጋችሁ? እናንተ ከድካማችሁ የበረታችሁ ሆይ ስትታመሙ፣ ስታጡ፣ ቤት ስትውሉ መረሳት እንዴት ሳይሰብራችሁ ቀረ? ያልፍልኛል ብላችሁ የሄዳችሁበት መንገድ አባጣ ጎርባጣው አተርፈው ያጉዳይ ሲያደርጋችሁ ምን አላችሁ? እናንተ የበረታችሁ ድንገተኛ ሐዘን ጎጆአችሁ ሲገባ ያተርፋል ያላችሁት ሲያከስር መከዳት ልባችሁን ሲያርደው እንዴት ጨለሞ ነጋላችሁ? ተስፋችሁ የተሟጠጠ ማድጋችሁ የጎደለ ኪሳችሁ የተራቆተ ዕለት ጭንቀት እንዴት ድል ሆነላችሁ? እናንተ የበረታችሁ ወይ መውለድ እምቢ ሲላችሁ ልጃችሁ ሲታመም ጤናችሁ ሲጓደል ተስፋ የለም ስትባሉ ልባችሁ እንዴት ተስፋየ? መጽሐፍ ቅዱስ የበረቱ ሰዎችን የአንበሳን አፍ ከዘጉ፣ ከሰይፍ ስለት ካመለጡ፣ የእሳትን ኃይል ካጠፉ፣ የባዕድ ጭፍሮችን ካባረሩ፣ በጦርነት ኃይለኛ ከሆኑ ሰዎች እኩል ከድካማቸው የበረቱትን ያወሳል። ከድካም መበርታት ቀላል አይደለም። ቅዱስ ዳዊት ልጁ አቢሴሎም ሲያሳድደው የሚያስጨንቁኝ እንዴት በዙ፣ ብዙዎች በእኔ ላይ ተነሱ ብሏል። ትዕግስተኛው ኢዮብ መከራ ሲሸከም ድካሙ ሲበረታበት ስለምን ከማህፀን አልሞትኩም ብሏል። የሰው ልጅ ኃያል ነው፣ ከድካሙ ይበረታል። አይነጋም ያለው ይነጋል። እናንተ የበረታችሁ ወይ? እናንተ ግን እንዴት በረታችሁ?